ንቅሳት ብነቀስ ምን ችግር አለው? ንቅሳትን የሚከለክል መጽሐፍ ቅዱሳዊ ማስረጃዎች አሉ? ክርስቶስ በመስቀል ላይ የከፈለልህን ውለታ ለመስቀል ያለህን ፍቅር የምትገልጸው በመነቀስ ነው ወይ? ብትወዱኝስ ትእዛዜንና ሕጌን ጠብቁ አለ እንጂ ብትወዱኝስ ሰውነታችሁ ላይ እኔን ተነቀሱኝ ብሎ አላስተማረ። ክርስቶስን የምትወደው ከሆነ መነቀሱን ተውና ለክርስቶስ ብለህ መከራ ስትቀበል ነው። ለክርስቶስ ብለህ የምትወደውን የምትፈልገውን ነገር ስትተው ነው። ሰውነታችን የክርስቶስ ማደሪያ ቤተ መቅደስ ነው። መነቀስ የስሜታዊነትን ግልፍተኝነትን የሚያሳይ እንጂ ፍቅርን የመግለጽ ምሳሌ አለመሆኑን ማወቅና መረዳት አለባችሁ። የቅዱሳንን ስም ተነቅሳችሁ መስቀልን እጃችሁ ላይ ተነቅሳችሁ ሰው የምትደበድቡ ዝሙት የምትሰሩ እህቶች ወንድሞችስ ይህን አስባችሁበታል? መነቀሳችሁ ውስጥ እንዳለ ከመነቀሳችሁ ጀርባ ራሳችሁን ለኃጢአት ተጋላጭ ስታደርጉስ በእነርሱ ላይ መዘባበት ክርስቶስንስ ዳግም እንደ መስቀል ሆኖ አይታይም? ጥበብን ይገልጣል፣ ሀብትን ይሰጣል፣ ግርማ ሞገስ ያስገኛል እያሉ የተለያየ አካል ክፍላቸው ላይ የሚነቀሱ የሚያስነቅሱ ሰዎችም ንቅሳት ብነቀስ ምን ችግር አለው? ንቅሳትን የሚከለክል መጽሐፍ ቅዱሳዊ ማስረጃዎች አሉ ወይ ብላችሁ በተደጋጋሚ የጠየቃችሁ እህቶች ወንድሞች አላችሁ። ነገር ግን እኔ ጥያቄውን በቸልተኝነትና የብዙዎች ጥያቄ አይደለም ብዬ አልፌው ነበረ። ነገር ግን በቅርብ አንድ ወንድም የደውሎ በንቅሳት ምክንያት ከሚስቴ ጋር ተፋትቻለሁ፣ አሁን ማስተካከል እችላለሁ ወይ እንዴት ላድርግ ብሎ ሲጠይቀኝ ይህ ጥያቄ የብዙዎቻችሁ ሊሆን እንደሚችል በማሰብ ይህን ትምህርት አዘጋጅቼላችኋለሁ። ትምህርቱ ለብዙ ሰዎች እንዲደርስ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ቤተ መቅደስ እያላችሁ ጻፉልኝ። ሰዎች ንቅሳትን በተለያዩ ምክንያቶች ይነቀሱታል። ከነዚህም መካከል አንዱና ዋናው ያላቸውን ፍቅር ለመግለጽ በአካላቸው ላይ ይነቀሳሉ። አብዛኞቹ እህቶቻችን ወንድሞቻችን እጃቸው ላይ፣ ደረታቸው ላይ፣ በተለያዩ የአካል ክፍሎቻቸው ላይ መስቀልን፣ የእመቤታችን ስዕል፣ መቁጠሪያ እጃቸው ላይ እንዲሁም ደግሞ ክንዳቸው ላይ የተለያየ የአካል ክፍላቸው ላይ ይነቀሱታል። ይህ የቤተ ክርስቲያን አስተምሮዋም እንዲህ እንድናደርግም አትመክርም፣ አታስተምርም። ብዙዎቻችን በቸልተኝነትና በዝምታ እንዲሁም በንቀት የምንመለከተው ንቅሳት የብዙዎችን ሕይወት እየጎዳ ይገኛል። አንዳንዶችም እንደ ሥራ ዘርፍ አድርገው በመቁጠራቸው እየሰሩበት ይገኛሉ። ብዙዎች ደግሞ ለመነቀስ ባላቸው ፍላጎት ንቅሳት ቤት በመሄድ ትዳራቸውን የሚያፈርሱ፣ የጤና እክልም የሚያጋጥማቸው እንዲሁም ራሳቸውን ለመጥላትም እንደ ምክንያት እያደረጉት ይገኛል። ክርስቶስ በመስቀል ላይ የከፈለልህን ውለታ ለመስቀል ያለህን ፍቅር የምትገልጸው በመነቀስ ነው ወይ? ይህ ትክክል ነው ብለህ ታስባለህ ወይ? ክርስቶስ ራሱ ሲያስተምር የተናገረው ብትወዱኝስ ትእዛዜንና ሕጌን ጠብቁ አለ እንጂ ብትወዱኝስ ሰውነታችሁ ላይ እኔን ተነቀሱኝ ብሎ አላስተማረም። ቤተ ክርስቲያንም የምታስተምረው ጉዳይ አይደለም። መነቀሳችሁን በሕይወታችሁ ላይ የሚያመጣባችሁን ጉዳት ቀድማችሁ ማሰብ መገንዘብ ይገባችኋል። ስለ ንቅሳት በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 21 ላይ እንዲህ ተብሎ ተጠቅሷል። ስለሞቱት ፊታችሁን አትንጩ፣ አካላችሁንም አትነቀሱት፣ እግዚአብሔር ራሱ እንዲህ ይላል ብሎ በዛ ላይ ተጠቅሷል። ስለዚህ ራሱ እግዚአብሔር መነቀስ እንደሌለብን አስተምሮናል ማለት ነው። እውነት ነው። በአንዳንድ ምስራቅ ኦርቶዶክስ አብያተ ክርስቲያናት እንዲሁም ደግሞ በዘመነ ሰማዕታት የነበሩ ቅዱሳን ሰውነታቸውን ይነቀሱ ነበረ። ማተብ እስኪያስሩ እንዲሁም ደግሞ የተለያየ ነገር እስኪያደርጉ ስለማያቆዩቸው፣ ስለማይታገሷቸው፣ ጊዜ ስለማይሰጧቸው በሰውነታቸው ላይ መስቀልን ይነቀሱ ነበረ። የማይሆን ቦታ እንዳይጣሉ፣ በስርዓቱ እንዲቀበሩ፣ የክርስቶስ ማደሪያ ቤተ መቅደስ ሰውነታቸውን በተከበረ ቦታ ማረፍ ስላለበት በምልክት ለመግባባት አካላቸው ላይ ይነቀሱ ነበር እንጂ ለማጌጥ እንዲሁም ደግሞ ለመነቀስ ፈልገው አይደለም። ቢነቀሱም እንኳን እግዚአብሔር አምላክ ይቅር በለን እያሉ ይነቀሱት እንደነበረ ቤተክርስቲያናችን ታስተምረናለች። ወንድሞችና እህቶች እዚህ ጋር ልታስተውሉት የሚገባው ክርስቶስ የሚያድርበት ነው። እያንዳንዱ አካላችን የክርስቶስ ማደሪያ ነው። ስጋውን ስንበላ ደሙን ስንጠጣ በደማችን በስጋችን እኮ ተዋህዷል እኮ። ይህ እኮ የክርስቶስ ማደሪያ አካላችንን አክብረን መያዝ አለብን እንጂ ለማጌጥ ወይም ፍቅራችን ለመግለጽ በሚል ምክንያት ንቅሳት መነቀስ በፍጹም የቤተ ክርስቲያን አስተምሮ አይደለም፣ ስህተትም ነው። መነቀስ የፈለጋችሁና ያሰባችሁ የነገርኳችሁን የመከርኳችሁን ያልኳችሁን እንኳን ባትሰሙኝ መነቀስ ከፈለጋችሁ እጃችሁ ስልክ ላይ መነቀስ የሚመጡ በሽታዎች ምንድናቸው ብላችሁ መፈለግ ትችላላችሁ። በነገራችን ላይ መነቀስ የስሜታዊነትን ግልፍተኝነትን የሚያሳይ እንጂ ፍቅርን የመግለጽ ምሳሌ አለመሆኑን ማወቅና መረዳት አለባችሁ። እድሜያችን ከፍ እያለ ሰውነታችን እየጎሰቆለ ሲመጣ ንቅሳቱ እያስጠላን ይመጣል። ብዙ ሰዎች
ንቅሳት ከተነቀሱ በኋላ ለማጥፋት እንደሚሯሯጡ ሁላችሁም ማየት መመልከት ትችላላችሁ። ንቅሳት ትዳራችን የሚያናጋ፣ እምነታችን የማይፈቅደው፣ ለጤና እክል የሚያጋልጠን ከሆነ ተነቅሰን ከምናጌጥ ከምንዋብ ባንነቀሰው ይመከራል፣ የተሻለ ይሆናል። በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 3 ላይ ውበታችሁን በውጫዊ ልብስ በማጌጥ በመልበስ ብቻ አይሁን፣ ይልቁንስ የአምላክን ዋጋና ክብር በሚያሰጠው ገር፣ ቸር፣ ርኅሩህ መንፈስ ልባችሁ መታደስ ተለወጡ እንጂ በምታደርጉት ነገር ደስ አይበላችሁ። የሰከነና ገር መንፈስን ተላበሱ፣ ውስጣዊ ውበትንም ገንዘብ አድርጉ ብሎ ሐዋርያው እንዳስተማረን። ስለዚህ ውበታችንን በውስጥ ማድረግ ክርስቶስን የለበስ ክርስቶስ በእኛ ዘንድ ያለ እንደሆነ ልናስብበት ይገባናል። የምትነቀሱ ሰዎች ማወቅ ያለባችሁ ነገር አንደኛ ለተለያዩ በሽታዎች እንደሚያጋልጣችሁ፣ በደም ንክኪ እንዲሁም ደግሞ በደም ንክኪ በሆኑ በሽታዎች፣ በደም ንክኪ በሚተላለፉ ለካንሰር፣ ለተለያዩ በሽታዎች እንደሚያጋልጣችሁ ቀድማችሁ በስልካችሁ ላይ ማየት ትችላላችሁ። በሃይማኖተ አበው ምዕራፍ 21 ከቁጥር 19 ላይ እንዲህ የሚል ቃል ተጽፏል። ሌላ መልክን አትሹ፣ በቅንፍ መነቀስ መጠቆር ይልና በተፈጥሮ ያገኛችሁት መልክ ይበቃችኋል ብለው አባቶቻችን አስተምረዋል። ሃይማኖተ አበው ላይ መመልከት ትችላላችሁ። በመስቀል አጌጣለሁ የመስቀልንም ፍቅር እገልጻለሁ ካላችሁ ክርስቶስ የተቀበለው መከራ ሞት በማሰብ ዘወትር ጸልዩ፣ መከራን ተቀበሉ። ፍላጎታችሁን ተውና የክርስቶስን መከራ ዘወትር አስቡት እንጂ በመነቀስ ፍቅራችሁን ለመግለጽ የምትሯሯጡ በፍጹም የተሳሳተ መንገድ መሆኑን ልታውቁ ልትረዱ ይገባችኋል። የቅዱሳንን ስም ተነቅሳችሁ መስቀልን እጃችሁ ላይ ተነቅሳችሁ ሰው የምትደበድቡ ዝሙት የምትሰሩ እህቶች ወንድሞችስ ይህን አስባችሁበታል? መነቀሳችሁ ውስጥ እንዳለ ከመነቀሳችሁ ጀርባ ራሳችሁን ለኃጢአት ተጋላጭ ስታደርጉስ በእነርሱ ላይ መዘባበት ክርስቶስንስ ዳግም እንደ መስቀል ሆኖ አይታያችሁም ወይ የሚል ጥያቄ ጠይቃችኋል። በቃ ክርስቶስን የምትወደው ከሆነ መነቀሱን ተውና ለክርስቶስ ብለህ መከራ ስትቀበል ነው። ለክርስቶስ ብለህ የምትወደውን የምትፈልገውን ነገር ስትተው ነው። ራስክን በንስሐ አዋርዳ ስትመለስ ነው። ስትሰግድ፣ ስትጾም፣ ስትጸልይ፣ ትእዛዙን ለመፈጸም ስትተጋ፣ ስትጥር ነው ክርስቶስን እንደምትወደው የገለጽክ ያለው እንጂ ክንድ ላይ ተነቅሰህ ክንድህን ስላሳየህ ያንተን ብርቱነት፣ ያንተን ደካማነት፣ ያንተን ፍቅርን በቀላሉ የመግለጽ ኩነት አሳየህበት እንጂ ክርስቶስን ገለጥኩት ብለህ እንዳትመካ። እመቤታችን ማስደሰት ከፈለጋችሁ ውዳሴዋን፣ ቅዳሴዋን ዘወትር ሳታቋርጡ ጸልዩ። አባቶቻችን እያረጉ ያሉት ይህንን ነው፣ ያስተማሩንም ይህንን እንጂ በንቅሳት ላይ አይደለም ፍቅራቸውን የገለጡት። አንዳንዶችም አሉ ሀብት የሚያበረክት ለገበያ የሚሆን እያሉ የተለያየ ቦታ ላይ የሚነቅሷቸው ጥበብን ይገልጣል፣ ሀብትን ይሰጣል፣ ግርማ ሞገስ ያስገኛል እያሉ የተለያየ አካል ክፍላቸው ላይ የሚነቀሱ የሚያስነቅሱ ሰዎችም አሉ። ይህ በፍጹም እንደዚህ አይነት የቤተክርስቲያን አስተምህሮ የለም። እንዲህ ተነቅሶም ደግሞ ይህ የተሳካለት የሆነለት ሰው የለም። በስህተት ጎዳና ተመርታችሁ እግዚአብሔር አምላክን ከምታሳዝኑ ሕግና ስርዓቱን ጠብቃችሁ ሰማያዊ መንግስትን ብንወርስ የተሻለ ይሆናል።